ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምናችሁ አልማዝ ሰለሞን እባላለሁ። በሰሜን ምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት የታክስ ከፋዮች ትምህርት መሪ ባለሙያ ነኝ። ዛሬ ይዤላችሁ የቀረብኩት ያገለገሉ ዕቃዎች አቅርቦት በሚመለከት ይሆናል። ያገለገለ ዕቃ በተጨማሪ እሴት ታክስ አዋጅ 1341 2016 መሰረት ከማይንቀሳቀስ ንብረትና ከቁም እንስሳት በስተቀር በተጨማሪ እሴት ታክስ ባልተመዘገበ ሰው በኢትዮጵያ ውስጥ ቀደም ሲል ጥቅም ላይ ይውል የነበረ ዕቃ ነው። ያገለገሉ ዕቃዎች አቅራቢ ማለት ያገለገሉ ዕቃዎችን እየገዛ በነበሩበት ሁኔታ መልሶ በመሸጥ ወይም በመለወጥ ስራ ላይ የተሰማራ በተጨማሪ እሴት ታክስ የተመዘገበ ሰው ነው። ከዚህ ጋር ተያይዞ የተጨማሪ እሴት ታክስ አዋጅ ድንጋጌ ተፈጻሚ የሚሆነው ከታች የተዘረዘሩት ሁኔታዎች ተሟልተው ሲገኙ ነው። ይህ አቅራቢ ያገለገሉ ዕቃዎችን ካልተመዘገበ ሰው የገዛ ሲሆን ያገለገሉ ዕቃዎችን ወደ ሀገር ያስገባ ካልሆነ ያገለገሉ ዕቃዎችን የገዛው ከታክስ ነፃ ወይም በዜሮ ማስከፈያ ልክ ተፈጻሚ በሚደረግበት ግብይት ካልሆነና ይህ አቅራቢ እነዚህን ዕቃዎች ታክስ በሚከፈልበት አቅርቦት በሽያጭ ወይም በለውጥ ያቀረበ እና በነበሩበት ሁኔታ መልሶ የሚሸጥ ከሆነ ነው። እነዚህ ሁኔታዎች በተሟሉ ጊዜ ያገለገሉ ዕቃዎች አቅራቢ ያገለገሉ ዕቃዎችን የግብአት ታክስ ተቀናሽ በሚፈቀድለት ግዢ እንደገዛቸውና በገዛበት ጊዜ ላገለገሉ ዕቃዎች ከከፈለ ዋጋ ጋር ተመጣጣኝ የሆነ የታክስ ክፍልፋይ የግብአት ታክስ እንደከፈለ ተቆጥሮ ያገለገሉ ዕቃዎችን አቅርቦት ባከናወነበት የሂሳብ ጊዜ የግብአት ታክስ ላይ ለከፈለው ታክስ የግብአት ታክስ ተቀናሽ ይፈቀድለታል። ይህም በምሳሌ ስንመለከት ኤቢ የሚባል ያገለገሉ ዕቃዎች አቅራቢ በተጨማሪ እሴት ታክስ የተመዘገበ ድርጅት ሲሆን ኤክስ የተባለ ያገለገለ ዕቃን ካልተመዘገበ ሰው በ50,000 ብር ገዛ። ለዚህ ግዢ የሚፈቀድለትን የግብአት ታክስ ተቀናሽ ለማግኘት የገዛበትን ዋጋ በታክስ ክፍልፋይ እናባዛለን ማለት ነው። እዚህ ላይ የተሰጠን ሁለት ነገሮች ተሰጥተውናል። አንደኛው የገዛበት ዋጋ 50,000 እና የታክስ ክፍልፋይ በአዋጁ ትርጉም ላይ እንደተመለከተው 15/115ኛ ሲሆን የግብአት ታክስ ተቀናሽ ይሆናል። የገዛበት ዋጋ ሲባዛ የታክስ ክፍልፋይ 50,000 በ15/115ኛ ስናባዛ የምናገኘው ውጤት 6521 ከ74 ሳንቲም ይሆናል። የሚፈቀድለት የግብአት ታክስ ተቀናሽ 6521 ከ74 ብር ይሆናል ማለት ነው። ያገለገሉ ዕቃዎች አቅራቢ ይህንን የግብአት ታክስ ተቀናሽ ለማግኘት ሰነድ ማለትም በታክሱ ባለስልጣን ፍቃድ የታተመ የክፍያ ደረሰኝ መስጠት ይኖርበታል። የክፍያ ደረሰኙን የሚከተሉትን መረጃዎች መያዝ አለበት። ዕቃዎቹን ያቀረበውን ሰው ስምና አድራሻ፣ የቀረቡበትን ቀን፣ የቀረቡት ዕቃዎች አይነት የሚገልጽ መግለጫ፣ የቀረቡት ዕቃዎች ብዛት ወይም መጠንና ለአቅርቦት የከፈለውን ክፍያ እና ያገለገሉ ዕቃዎችን የሚገዛ ሰው በታክሱ ባለስልጣን ፈቃድ በሚዘጋጅ ክፍያ ደረሰኝ ላይ ያገለገሉ ዕቃዎች አቅራቢ ማስፈረም ይኖርበታል። ክቡራን ተመልካቾቼ የዛሬ ዝግጅት ይህን ይመስላል። በሚቀጥለው በሌላ ፕሮግራም እስከምንገናኝ በሰላም ቆዩ።